السلام عليكم ورحمة الله وبركاته. ዛሬም በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮአችን ስለ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶች አጠር ባለ ዝግጅት የምናስታውስ ይሆናል። ይህን ድንቅ ዝግጅት እስከ መጨረሻው ይከታተሉ። ቪዲዮንም ላይክ በማድረግ ይጀምሩ። ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች የመጀመሪያዋ ኸዲጃ ቢንት ኹወይሊድ ናት። ኸዲጃ ቢንት ኹወይሊድ ቢን አሰድ ቢን አብዱል ዑዛ አዛኝ፣ ደግ፣ ቆንጆ፣ በጣም ራሷን የምትጠብቅ ሴት ናት። ከትላልቅ የቁረይሽ ሴቶች በዘር በክብርና በሀብት የታወቀች ናት። ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶችም የመጀመሪያዋ ናት። በመጀመሪያ በነብዩ ሰለላሁ ዐለይሂ ወሰለም ያመነችው እርሷም ናት። በሐዲስም እንደተገለጸው አላሁ ሱብሓነሁ ወተዓላ ከጅብሪል ጋር ሰላምታውን ልኮላታል፣ በጀነትም አበስሯታል። ነብዩም ሰለላሁ ዐለይሂ ወሰለም በጀነት ውስጥ ባላሽ ሴት ኸዲጃ ናት ይሉም ነበር። የኢስላም እውነተኛ ሚኒስትር የነበረች፣ ሰላት ግድ ሳይደረግ በፊት ነብዩ ሰለላሁ ዐለይሂ ወሰለም ኢማም ሆነው እሷና አልይ ከኋላ ሆነው ይሰግዱ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ስታገባ ዕድሜዋ 40 ዓመት ነበር። ከነብዩም ሰለላሁ ዐለይሂ ወሰለም ጋር ከመጋባቷ በፊት ከሂናድ ቢን ነባሽ ቢን ዘራ ሀታሚ ከሚባል ሰው ጋር ተጋብታ ነበር። እርሱም በጃህልያ ዘመን ሞቷል። ከእርሱም 2 ወንድ ልጆችን ሂንድና ሐላ የሚባሉትን ወልዳለች። ልጆቹም ሰልመዋል፣ ሰሃባም ናቸው። አባታቸው ከሞተ በኋላ አቲቅ ቢን አቢድ አልመኽዙም የሚባል ሰው አገባች። አንድ ሂንት የምትባል ሴት ልጅም ወልዳለች። ልጅቷም ሰልማለች፣ ሰሃቢያም ናት። የኸዲጃ ቢንት ኹወይሊድ ኽልፈት ነቢዩ ሰለላሁ ዐለይሂ ወሰለም እጅጉን አሳዝኗቸው ነበር። ከሂጅራ በፊት ከ3 ዓመት በኋላ በመካ ውስጥ ሞታለች። የዓመትም የሐዘን ዓመት ተባለ። ቀጣዩ እንግዳችን ሰውዳ ቢንት ዘማዓህ ናት። ሰውዳ ቢንት ዘማዓህ ቢን ቀይስ ራሷን ከዱንያ ቆጣቢ አማኝና ነሻጣም ሴት ነበረች። አንዳንዴም በአንዳንድ ነገር ነቢዩ ሰለላሁ ዐለይሂ ወሰለም ታስቃቸው ነበር። አይሻ ረዲየላሁ ዐንሃ ስለ እርሷ እንዲህ ትል ነበር፣ እስካሁን ድረስ ከሴቶች ሁሉ በቁጡብነቷና በጥሩነቷ እንደ ሰውዳ መሆንን የወደድኩ ነገር የለኝም። ሙስሊም። ከኸዲጃ ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም ያገባችው ሰውዳ ቢንት ዘማዓህ ናት። ከባለቤቷ ሰክራን ቢን አምር አልአንሳሪ ጋር ለዲኗ ስትል ወደ ሀበሻ ሸሽታለች። ከስደትም ስትመለስ ባሏ ሞተባት። የእርሷ ቤተሰብም ጨካኝና ብርቱ የሆኑ የአላህና የመልእክተኛው ጠላት ነበሩ። ነቢዩም ሰለላሁ ዐለይሂ ወሰለም እሷን ከቤተሰቧ ጭካኔ ለመጠበቅ ሲሉ አገቧት። ሰውዳ ቢንት ዘማዓህ በመጨረሻ የዑመር ቢን ኸጣብ የአስተዳደር ዘመን በ54ኛው ዓመተ ሂጅራ በመዲና ውስጥ ሞታለች። አይሻ ቢንት አቡበክር አስዲቅ። ቀጣዩ እንግዳችን ደግሞ አይሻ ቢንት አቡበክር አብዱላህ ቢን አቢ ቁዋፋ ናት። ነቢዩ ሰለላሁ ዐለይሂ ወሰለም ሊላኩ በ4ኛው ዓመት ነበር የተወለደችው። ከነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ሁላ ልጃገረድ እሷ ብቻ ናት። በነቢዩም ሰለላሁ ዐለይሂ ወሰለም በጣም ተወዳጅ ነበረች። ጅብሪልም ሰላምታውን ልኮላታል። የአይሻ ዕውቀትና የዓለም ሴቶች ዕውቀት ቢነጻጸር የአይሻ ይበልጣል የተባለላት ጀግና ሴትም ነበረች። በሕክምናና በግጥም ሙያ የተካነች ነበረች። በዒባዳዋ ጠንካራ ወደር ያልተገኘላት ሴት ጾምንም ስትጾም አከታትላ ነበር። ከተቀጠፈባት ቅጥፈት ነፃ የሚያወጣ የቁርአን አያም ወርዶላታል። ነቢዩም ሰለላሁ ዐለይሂ ወሰለም በታፎቿ መካከል ሆነው ነው የሞቱት። እዛው ቤቷ ውስጥም ተቀበሩ። የ18 ዓመት ወጣት እያለች ነቢዩን ሰለላሁ ዐለይሂ ወሰለም በሞት አጣች። ከነቢዩም ሰለላሁ ዐለይሂ ወሰለም ሰምታ 2210 ሐዲሶችን አስተላልፋለች። አይሻ ቢንት አቡበክር
በሙዓዊያ ዘመን እንደ ሂጅራ አቆጣጠር 76ኛው ዓመት ረመዳን 17 ላይ በ67 ዓመቷ ሕይወቷ አልፏል። በቂዕ በምትባል ቦታም ተቀበረች። ሐፍሳ ቢንት ዑመር ኢብን አልኸጣብ ቀጣይ የነቢዩ ሰለላሁ ዐለይሂ ወሰለም ሚስት ሐፍሳ ቢንት ዑመር ቢን ኸጣብ ቢን ሩፋይል ናት። በጥሩ ስነ ምግባሯ እጅጉን የታወቀች፣ ጾምን የምታበዛ፣ ሌሊት ቆማ በስግደት የምታሳልፍ የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት ነበረች። የታላቁ ሰሃባ ኹነይስ ቢን ኹዘፋ አስሰህሚይ ሚስት ነበረች። የ18 ዓመት ልጅ እያለች ባሏ ሸሂድ ሆነ። ከዛም 20 ዓመት ሲሞላት ነቢዩ ሰለላሁ ዐለይሂ ወሰለም ለአባቷ ዑመር ረዲየላሁ ዐንሁ ክብር ሲሉ አገቧት። ከዛም ከቆይታ በኋላ ፈቷት። የዚህኔ ጅብሪል መጣና መልሶ እንዲያገቧት እንዲህ በማለት አዘዛቸው። መልሳት እሷ እኮ በጣም ጾምን የምታበዛ የምትጾም የምትሰግድ እንዲሁም በጀነት ውስጥ ምስትህ ትሆናለች አላቸው። ሐፍሳ ቢንት ዑመር የአማኞች ሁሉ እናት ናት። የአላህም ቃል ቁርአን በቤቷ ውስጥ ለ10 ዓመታት በጥበቃ መልኩ ተቀምጧል። ከዛም ለመሪው ዑስማን ቢን አፋን አስረክባለች። ከነቢዩ ሰለላሁ ዐለይሂ ወሰለም 60 ሐዲሶችንም ዘግባለች። በ60ኛው ዕድሜዋ በሻዕባን ወር በ45ኛው ዓመተ ሂጅራ በመዲነቱል ሙነወራ ውስጥ ሞተች። የመዲና መሪ የነበረው መርዋን ቢን ሐከም ሰግዶባታል። ዘይነብ ቢንት ኹዘይማ ቢን አብዱላህ ቢን ዑመር ትባላለች። አማኝ፣ አላህን ፈሪ፣ ታጋይ፣ በችግርም በጭንቀትም ጊዜ ታጋሽ የነበረች ሴት ናት። የምስኪኖች እናት በመባል ትታወቃለች። ዘይነብ ቢንት ኹዘይማ ለድሆች ቸር አዛኝ ነበረች። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ለ8 ወራት ብቻ ነበር የቆየችው። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ወደ ጅሃድ በመሄድ ቁስለኞችን ታክም ነበር። ለነቢዩ ሰለላሁ ዐለይሂ ወሰለም ስትል ነበር የሞተችው በ30 ዓመቷ በረቢዕ ወር በ4ኛው ዓመተ ሂጅራ። ውድ የአላህ ባሮች፣ ለዛሬ 5ቱን የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶችን ለማስታወስ ሞክረናል። ቀሪውን በሌላ ክፍለ ጊዜ ይዤላችሁ ቀርባለሁ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።